ኢትዮጵያ ውስጥ አንድ የማይገባኝን ነገር ልንገራችሁ። በጣም ብዙ ሰው ስለ ስራው ስትጠይቁት ይነግራችኋል። ከዛ በኋላ በተለይ ሱቅ ያላቸው ስራ ላይ ቢዝነስ ላይ ገብተው ግብር የሚከፍሉ ሰዎች በተለይ ኢትዮጵያ ውስጥ ማለት ነው። በጣም ብዙ ሰው ስለ ስራ ስትጠይቁት በጣም አሪፍ ነው፣ ጥሩ ነው ምናምን ይላችሁና ከዛን ያንን ስራ እናንተ በዛ ዘርፍ ላይ እየሰራችሁ ከሆናችሁ ይህን ነገር ብሰራ ምን ይመስላችኋል? ይህን ነገር ሱቅ ከፍቼ እንደዚህ ባስፋፋ እንዳንተ ብሰራ ምን ይመስላችኋል ስትሉት ኢሚዲየትሊ የሚላችሁ እኔም ራሱ ልዘጋው ነው፣ እኔም ራሱ ላቆም ነው፣ እኔም ራሱ እየሰራው አይደለም ምናምን ይላችኋል። ግን ያ ሰው ሲዘጋም ስራውን ሲያቋርጥም አይታችሁ አታውቁም። እና በጣም ብዙ ሰው ማለት ነው የእናንተን መስራት፣ የእናንተን መሄድ፣ የእናንተን መጋፈጥ አያበረታም። እና ደግሞ ሪስክ በመውሰድ ውስጥ ነው በጣም ትልልቅ ስራ ትልልቅ ቢዝነስ ሊሰራ የሚችለው። እና ሪስክ ፈርታችሁ ወይም ደግሞ የሆነ ሰው አማክራችሁ አንድ ነገር አይሆንም ወይኔ ይሄ ነገር እኮ እንደዚህ እንደዚህ ነው የሞክሬው ምናምን ስላላችሁ ያንን ነገር ከመስራት ወደኋላ እንዳትሉ አደራችሁ።